ኢትዮጵያ ውስጥ ነዳጅ ወጥቶ እየፈሰሰ ጭራሽ ደግሞ ውሃን እየበከለ እንደሚገኝም በዚህ ሰዓት እየወጡ ያሉ መረጃዎች እያሳዩ ይገኛሉ። በደቡብ ወሎ ዞን የወጣውን ነዳጅ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። በዚህ ጉዳይ ላይ ታዲያ ይህ ነዳጅ ወጥቶ ውሃ ጭራሽ እስከ መበከል ደርሷል ተብሏል። ኢትዮጵያ ከዘገበው ላይ እንደተመለከትኩት ከሆነ የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ እንደገለጸው ከሆነ ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችንም እየበከለ ነው ብለዋል። መምሪያው ከሆነ ታዲያ እንደ ዞን አሁን ያለን ሐሳብ ጉዳዩ በተለያዩ ሚዲያዎችም ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደር ብለዋል። እኛ ቅደን የማንሰራው ጉዳይ ስለሆነ ፍላጎትና ሐሳብ ነው ያለን፣ ምክንያቱም ይህንን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው ሲሉ ገልጸዋል። ቅድም እንዳልኳችሁ ታዲያ ነዳጁ አሁን ላይ እየወጣ ይገኛል። በዚህም አማካኝነት ታዲያ ውሃዎች እየተበከሉ ይገኛሉ ተብሏል። በዚህ የነዳጅ ክምችት ላይ ክልሉ ዞኖችም ወረዳውን ፍላጎታችን ተመሳሳይ ነው ሲሉ የደቡብ ወሎ ዞን እንግዲህ እንደምትመለከቱት ገልጿል። መረጃው የቲክቫህ ኢትዮጵያ ነው።